ዛሬ ቪዲዮ እህልዋ ላይ የፊዳን ወንድም ምርት እስር ቤት ውስጥ የሚገደልበትን የቶብራክ ልጅ ቡራክ የሚታመምበትን አይዳ ፊዳንን ከቤት ውስጥ ለማባረር የምትሞክርበትንና የሚጣሉበትን ፊዳን የድሮ ነጃት እንደሚማግጥባት የምታውቅበትንና ቡራክ የአይዳ ልጅ አርጋ የምትስልበትን እንዲሁም ሌሎችም አስደንጋጭና ጎብኝቶችን የቀርብ ያለው ወደ ትዕይንቱ አለፍኩ። እህልዋ ላይ ቡራክ ታሞ ፊዳን ስትፈልግና ስትጠራ ቶብራክም ላይ ተደውሎበት ሁለቱም እየመጡ መሆናቸውን ይነግሯቸዋል። ህፃኑን አሞት ይገኛል። ምንም እንኳን ህፃኑ ቢያሙም ግን እናቱን አልፈለገም ነበር። የፈለገው ፊዳንን፣ ከተገኘ ደግሞ ቶብራክን ነበር። ፊዳን በምትመጣበት ሰዓት ላይ በጣም ስትጮህ እማዬ አትጩይባት በማለት አይዳ ፊዳንን እንድትቆጣት ቡራክ አልፈቀደም። ዶክተሩ መቶ ከተመለከተ በኋላ ምንም ነገር አለመኖሩን ተናግሮ ካለበት ስፍራ ሄደ። በመጨረሻ ህፃኑም ፊዳን ታቀፋ ወደ ውስጥ ይዛው ትገባለች። ኤጄም ይቺ ሴት በጣም ጥሩ ሴት ናት፣ እንደ እናት እየተንከባከበችው ነው፣ ግን ደግሞ አይዳ እንጂ እየተንከባከብሽው አይደለም በማለት ኤጄ ወዲያው አይዳን በጣም ተበሳይታ ትቆጣታለች። እናቷ ከሪማንም ዝምታን ትመርጣለች፣ ምክንያቱም ከሪማን ከአይዳ ጋር ሚስጥር ስለነበራት። በሌላ በኩል ጠበቃውና እንዲሁም ዘሪን በመሆን እስር ቤት ውስጥ ገብቶ ያለውን ምርትን ሊጠይቁት ይመጣሉ። ምርት በዚህ ሰዓት ላይ ለምን አይስ ያለመጣችም እያለ ይቆጣታል ዘሪንን። ዘሪን ደግሞ እሷ ዝምን ታደርጋለችን ብሎ ሲናገር ወዲያው እሱም እንደሚፈልጋትና በጣም ተናዶ ዘሪንን እንድትሄድ እያደረገ በመጨረሻም ደግሞ ወደዚያ ስፍራ አይሲ ትገባለች። እናም አይሲና እንዲሁም ምርጥ ፍቅር ጊዜን ሲያሳልፉ፣ በሌላ በኩል ዘሪን ለሁሉም ተጠያቂ አንቺ ነሽ፣ እገልሻለሁ ማለት አይሲ ላይ ጽሁባታል። ይህችን በጣም እየቀረባት የሚገኘው አሊ የተባለው የሀሊዴ ልጅ አለ። ከእሷ ጋር ጊዜ ማሳለፍና እንዲሁም ደግሞ እያንዳንዱ ነገራቶች አምርቷል። የድሮ ትውስታውንም እያስታወሰ አብረው እንዲዝናኑ ያደርጋል። ይህም ደግሞ ፍቅርና እንዲሁም ደግሞ እሷን በጣም ስለሚወዳት ነበር። ይህንን የተመለከተችው ሀሊዴ ደግሞ ልጇ ከእሷ ጋር እንዲርቅ ለመናገር ይሄ እብድ የሆነ ልጅ ከእሷ ጋር ለምን እንደዚህ ያደርጋል በማለት ወዲያውም እናቱ ትጠራውና እናቱ ሉ በማለት ታስጠነቅቀዋል። ለአንተ ሀብታም አይሆንህም ስትልም ትነግረዋለች። ምርት በፍጥነት የሚወጣበትን ጊዜ በደንብ እንዲሰሩና እንክብካቤ እንዲደረግለት ተነጋግረው ሁለቱም ይለያያሉ። ይህ በእንዲህ እንዳለ ደግሞ ፊዳን ቡራክን ስትንከባከብ የተመለከተው ቶብራክ በጣም ደስ ይሏል። ምክንያቱም አሁን የቡራክ ደስ የሚሉ ፊቶች በፊዳን አማካኝነት እየወጣ ስለሆነ። ግን ይህ በእንዲህ እንዳለ በሌላ በኩል ደግሞ አይዳ ከዶክተሯ ጋር እየተነጋገረች ትገኛለች። እንዴት ቀጣይ ሁሉንም ትውስታዎች አጥፍታ እንዴት አሁን ሁሉንም ነገራቶች አስተካክላ ቶብራክን የራሷ ማድረግ እንዳለባት የወራች ባለችበት ሰዓት ላይ በድንገት ወደዛ ስፍራ ላይ አንድ ሴት ትመጣለች። እሷም ፊዳን ነበረች። በጣም ተናዳ አይዳ ለምንድን ነው ኖሪ ከኋላ ሆነች የምታዳምጪው በማለት ትወቅሳታለች። እሷም በጣም ይቅርታ በማለት ይቅርታ ከጠየቀቻት በኋላ የተለያዩ ነገራቶችን ስለ ቡራክ ትጠይቃታለች። እሷም ግን እኔ እሱን ጠባቂ ያለውም ሂጂ ወደዛ በማለት በጣም ተናዳ አይዳ ፊዳንን ታባራታለች። ከሪማን ወደ አንድ ቦታ ትመጣለች። እሱም ፊዳን ጋር ነው። ፊዳን ጋር ከመጣች በኋላ ልታናገራት እንደምትፈልግና ከዚህ በኋላ አይዳ ቡራክ አጠገብ ካለች እሷ እንድትረግ ለሁለቱም ጊዜ ልሰጣቸው እንደሚገባና አይዳ ቡራክን መንከባከብ እንደምትፈልግ ግን ደግሞ ድርጅት ስላለባት ነው እንጂ እሷ ልጇን መንከባከብ እንዴት እንዳለባት ታውቃለች። ፊዳን ከዚህ በኋላ ከእሷ እራቂ፣ እሷና እንዲሁም ደግሞ ቡራክ አንድ ላይ ከሆኑ አንቺ ከኋላ ሆነች ተመልከች። እርግጥ ነው ሙሉ በሙሉ ወደኋላ እንዳትይ ተመልከቹ፣ ቡራክን ተንከባከቢው። ግን ደግሞ አይዳ ሳትኖር ካለች አይዳ ለእናትና ልጅ አብረው እንዲሆኑ እባክሽን ጊዜ ስጫቸው፣ ልጁ የአይዳ ነው እንጂ የአንቺ አይደለም በማለት ከሪማን ፊዳንን ትወቅሳታለች፣ ታስጠነቅቃታለች። እዚህ ሰዓት ላይ ፊዳን በጣም ይሰማታል። በድንገትም ጓደኛዋ ሰናይ ጋር እየተደዋወሉ የተለያዩ ወሬዎች ማውራት ይጀምራሉ። ሰናይም አንድ ሚስጥር ትነግራታለች። ምናልባት ቶብራክ ነጃትን ቢሆን ግን ደግሞ ህፃኑ ቡራክ የተወለደው ቶብራክ ኮማ ውስጥ ሆኖ እንደሆነና የተወለደውም ከአይዳ መሆኑ ምናልባት እሱ ይማግጥባት እንደሆነም ስትጠይቃት አይ እኔ ነጃትን በጣም አምነዋለሁ፣ እሱ እኔ ላይ አይማግጥብኝም፣ ሁሉንም ጊዜውን እኔ ጋር ነበር፣ ከማንም ሴት ጋር በእውነት አይሄድም። ስለዚህ ቡራክ እንዴት እንደዛ ሊሆን ይችላል? እንዴት በቆመው ሊወለድ ይችላል? በማለት ማውራት ትጀምራለች። እናም አሁን ምንም ሌላ ነገር እንደማያስፈልጋትና በቅርቡ ደግሞ ማጣራት የሚችሉት ማወቅ የምትችለውም ነገር ካለ ሰናይ እንደምታጣራላት ነግራው ስልኮን ትዘጋታለች። ግን ደግሞ ፊዳን አሁን ዲኤንኤ ብታደርግ ከልጁ ጋር ሚስጥሩን ማወቅ ትችል ነበር። አይዳ በቡራክ የተነሳ ፊዳን በጣም ጠልታታለች እና በጣም ጠምዳ ይዛታለች። ኤጄ የመጣችው የወንድሟን ሰርግ ለመታደምና ከወንድሟ ጊዜ ለማሳለፍ ቢሆንም ግን ቶብራክ ምንም አይነት የእህትነት ስሜት እየተሰማው ስለ እሷ ስላልነበር እሷን ምንም የተንከባከባት መሆን እያወራት አልነበረም እና እሱ ስለ ሰርግ የሚያወራበት ስም ሆነ ምንም ነገር አይፈልግም። በሌላ በኩል ፊዳን እንቅልፍ ያልመታኝም አልተኛም በማለት ለሀሊዴ ትነግራታለች። ሀሊዴም ልጄ አሁን መሽቷ ልጅም ስትላት እሷም እኔ ቡራክን ሳላይ መተኛት አልችልም፣ ከቡራክ ፍቅር ይዞኛል በማለት ትናገራለች። ከህፃኑ
አይዳና ከሪማን ግን አይዳ ቤት ውስጥ እያለች ፈጽሞ ወደ ቡራክ ጋር እንዳትደርሺ ማለት ማስጠንቀቂያ ሰጥተዋታል። ሁሉም ሰዎች ተኝተዋል። በዚህ ሰዓት ላይ ምርት ላይ አደጋ ለማድረስ እያሰቡ ያሉ ሰዎች አሉ። እናም መሳሪያቸውንና እንዲሁም ጩቤያቸውን ሁሉም ካዘጋጁ በኋላ ምርት ከእንቅልፉ በሚነሳበት ሰዓት ላይ ምንም ነገር ሳያስነቁ እሱን ለመውጋትና ከኋላ ወቅተው ለመግደል ሙከራ ያደርጋሉ። አይሴ ቤት ውስጥ ውሃ የጠጣች ባለችበት ሰዓት ላይ ልቧን እያመማት ይመጣል። ምርት ሽንት ቤት ለመሄድ ብድግ ብሎ በተነሳበት ሰዓት ላይ አይሼ ውሃ ልጠጣ ባለችበት ሰዓት ላይ ውሃ የምትጠጣበት ብርጭቆ ከእጇ ላይ አምልጧት ይወርቃል። በዚህ ሰዓት ላይ ነበር ምርት ከኋላ ባላሰበ ሁኔታ በጩቤ እየተወቃው። የአይሼ ልቦችም በጣም መምታት ይጀምራሉ። ምርትም ወለሉ ላይ ይወርቃል። በመጨረሻ ጩቤውን እዛውም ሰክቶ በል መልካም የሞት ሰዓት በማለት እዛው ያለበት ቦታ ላይ ዘሮት ይሄዳል። በሌላ በኩል ደግሞ በጣም ተናዳ የነበረችው አይዳ ቡራክን በጣም እየጮኸችበት ባለችበት ሰዓት ላይ ይህንን የሰማችው ፊዳን ቡራክ ላይ ከዚህ በኋላ እንደዚህ እንዳትጮይበት በማለት አይዳን ወደፊት ለፊት ወጥታ ተጋፈጣታለች። እናም ደግሞ ዳግመኛ እሱ እንዳታንቋሽሹ ስትል ትነግራታለች። በዚህ የተበሳጨችው አይዳ አንቺ ማን አባሽ ነሽ ነው እንደዚህ የምትናገረኝ ስትል በድንገት ቶብራክ ይመጣል። ቶብራክ ከመጣ በኋላ ምን ተፈጥሮ ነው ምንድን ነው የተፈጠረው ለምን እንደምትጨቃጨቁት ብሎም ሲጠይቅ አይዳም አይ ምንም እኔ ከልጄ ጋር ማደር ፈልጌ ነው እሷ ደግሞ እዚህ ማደር አይጠበቅባትም ሂጂ ብያት ነው። ስለዚህ አሁን መሄድ ይኖርብሻል ወይስ የምትናገሪው ነገር አለ በማለት ወዲያው ካለችበት ስፍራ እንድትሄድ በአይኖቿ አይዳ ፊዳንን ያስፈራራቻት ቀጥ ብላ ታባርራታለች። ቶብራክም ሆነ እንዲሁም ደግሞ አይዳ ህፃኑ ቡራክ ጋር ይሄዳሉ። እናም ሁለቱም አንድ ላይ ይቀመጣሉ። በሌላ በኩል ወለሉ ላይ ተኝቶ የሚገኘው ምርት አለ። ምርት ከኋላው ጩቤ ተወግቶበት ይገኛል። ሰውየው እስከሚሞት ድረስ እየጠበቀው ነው። እናም መሞቱን ካረጋገጠ በኋላ በደስታ ካለበት ቦታ ላይ ብድግ ይላል። ግን በዚህ ሰዓት ላይ ምርት አልሞተም ነበር። ሰውየው እየሞተ መስሎት ነበር። ምርት ግን ተንስቶ ሰውየውን እየደበደበ ሁለቱንም ቅጥቅጥ ያደርጋቸዋል። ግን በድንገት ራሱን ስቶ ምርት ያለበት ቦታ ላይ ይወድቃል። ወዲያው ፖሊሶች በፍጥነት ተጠርተው አሁን አምቡላንሱ ተጠርቶ እንዲሄድ ይደረጋል። ገዳዮቹም እዛው በፖሊስ ይያዛል። አይሽም የተፈጠረ ነገር አለ እያለች ልቧን ትይዛለች። ትክክለኛ ፍቅር እንደዚህ ሲሆን እጅግ በጣም ደስ ይላል። አርናን ቤት የተፈጠረውን ነገር እያንዳንዱ ነገር ምርት እስር ቤት ውስጥ መቁሰሉንና ሁሉንም ነገር ይደርሰዋል። አርናን ማለት እስከዛሬ አይሴን ሲያሰራት የነበረው ሰው ነው። በሌላ በኩል ፊዳን እየተናገረችው ንግግርና በሰዓቱ አይዳ ስትል የነበረውን ነገር እያስታወሰች በጣም ትደነግጣለች። እናም ወደ ፊዳን ጋር አይዳ በመምጣት ዳግመኛ እንደዚህ አይነት ንግግር የምትናገሪኝ ከሆነ ከዚህ ቤት አባረሻለሁ፣ ማንነትሽን ማወቅ አለብሽ ስትል አስጠንቅቃ ትነግራታለች። እሷም በዚህ ሰዓት ላይ ፊዳን ከዓይኖቿን ባየወጡ እሺ ይቅርታ ማለት አይዳን ይቅርታ ትጠይቃለች። በሌላ በኩል ኤጂ ወደ ውጭ ወጣች ባለችበት ሰዓት ላይ አሌሷን ተከትሎ ወደ ውጭ ሊሸኛት ይወጣል። ሀሊዴይን ስትመለከት በጣም ትናዳለች። በልጇ ድርጊትና በእያንዳንዱ ነገር መናደር ትጀምራለች። ይህ በእንዲህ እንዳለ አይሴ ቤት ውስጥ በተቀመጠችበት ሰዓት ላይ ምርት እንደቆሰለ ተደውሎ ይነገራታል። እሷን በጣም እያለቀሰች ነው የተንሰቀሰቀች። ወዲያው ሁሉም ተያይዘው ወደ ሆስፒታል ሄዳሉ። ትዕይንቱ እስቲ ጋር ይጠናቀቃል። ይቀጥላል። ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረጋችሁን አትርሱ።